ወዳጆቼ ከዘፍጥረት እስከ ዮሐንስ ራእይ ብታነቡ እግዚአብሔርን እየፈሩ የተረሱ ሰዎች አታገኙም። እግዚአብሔርን እየተከተሉ ያፈሩ ሰዎች አታገኙም። ቢዘገይም እግዚአብሔር መጥቶ እንባቸውን ያበሰላቸው፣ መከራቸውን ያስረሳቸው፣ ታሪካቸውን የቀየረላቸው ብዙ ሰዎች ታገኛላችሁ። በጌታ በኢየሱስ ስም ዛሬ ማለዳ በእግዚአብሔር የምትታሰቡበት ጊዜ ይሆናል። እግዚአብሔር ጸሎታችሁን ያስባል። እግዚአብሔር ድካማችሁን ያስባል። እግዚአብሔር ልፋታችሁን ያስባል። አንድ ሰው እግዚአብሔር የሚያስበው እግዚአብሔር የሚያስበው አንድ ሰው እግዚአብሔር ከዙፋኑ የሚነሳለት፣ እግዚአብሔር ከዙፋኑ የሚቆምለት፣ እግዚአብሔር የሚከራከርለት፣ በቃ የሚልለት፣ መከራው በቃ፣ ለቅሶ በቃ፣ ማዕበሉ በቃ፣ ወጀቡ በቃ። በጌታ በኢየሱስም እንደገና ልባርካችሁ። በእግዚአብሔር እንደታሰባችሁ ምልክት ይሆን ዘንድ ልምላሜ እጃችሁ ይገባል። ልምላሜ እጃችሁ ይገባል። ለምለም ነገር እጃችሁ ይገባል። ንጉሥ ለሚወደው እንዲህ ያደርግለታል ተብሎ እንደተጻፈ በጌታ በኢየሱስም ዛሬ ጸልይላችኋለሁ። አሁን ካላችሁበት ደረጃ በፍጥነት የምትጨምሩ ሰዎች አላችሁ። ከፍ የምትሉ ሰዎች አላችሁ። እየከሳችሁ የምትሄዱ ሰዎች አላችሁ። እግዚአብሔር ኖኅንና በመርከቧ ውስጥ ከእርሱ ጋር የነበሩትን የዱርና የቤት እንስሳት ሁሉ አሰበ። በምድርም ላይ ነፋስ እንዲነፍስ አደረገ፣ ውሃውም ጎደለ። የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ፣ ዝናቡም መዝነቡን አቆመ። ውሃውም ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀን በኋላም ጎደለ። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራሮች ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየቀነሰ መጣ። በ10ኛው ወር በመጀመሪያው ቀን የተራሮቹ ጫፎች ታዩ። ከ40 ቀን በኋላም ኖኅ የሰራውን የመርከቧን መስኮት ከፍቶ ቁራውን ወደ ውጭ ላከ። ቁራውም ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። ከዚያም በኋላ ኖኅ ውሃው ከምድር ገጽ ጎድሎ እንደሆነ ለማወቅ እርግብን ላከ። ነገር ግን ውሃው የምድርን ገጽ ገና እንደሸፈነ ስለነበር ተመልሳ ኖኅ ወዳለበት መርከብ መጣች። እርሱም እጁን ዘርግቶ ተቀበላት፣ ወደ መርከቢቱም አስገባት። 7 ቀን ከቆየ በኋላ ኖኅ እርግቧን እንደገና ላካት። እርሷም ወደ ማታ ተመለሰች። እነሆም የለመለመ የወይራ ቅጠል በአፏ ይዛ ነበር። ያን ጊዜ ኖኅ ውሃው ከምድር ላይ መጉደሉን አወቀ። 7 ቀንም ቆይቶ እርግቧን እንደገና ላካት። በዚያን ጊዜ ግን እርግቧ ወደ እርሱ አልተመለሰችም። ኖኅ በተወለደ በ601ኛው ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖኅ በመርከቡ ላይ ያለውን ክዳን አንስቶ ተመለከተ፣ የመሬቱም ገጽ እንደደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሁሉ በሙሉ ደረቀች። ከዚያም እግዚአብሔር ኖኅን እንዲህ አለው፣ አንተና ሚስትህ ልጆችህና የልጆች ሚስቶች ከመርከቧ ውጡ። ቀኝ እጃችሁን ከፍ አድርጉ። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። እርግጠኛ ነኝ መሄጃ አጣችሁ የሆነ ነገር ዝም ብላችሁ ጊዜ ለማሳለፍ እንዳልመጣችሁ ከእግዚአብሔር ዘንድ አንድ መልእክትና ቃል እንዳላችሁ አምናችሁ የመጣችሁ ሰዎች እንዳላችሁ አስባለሁ። ስማችሁ ማንም ሆኖ ዛሬ ስትሄዱ ግን ዘካርያስ ሆናችሁ ነው የምትሄዱት። ዘካርያስ ማለት እግዚአብሔር ያስባል ማለት ነው። እስቲ በደንብ አድርጉና አሜን በሉ። እኔ ያልኳችሁ እንደዚህ ነው። እግዚአብሔር ያስባል። እግዚአብሔር ያስብሃል። ወዳጆቼ የዚህ ዘመን የብዙ ሰዎች ጥያቄ እግዚአብሔር ረስቶኛል የሚል እንደሆነ አስባለሁ። እግዚአብሔር ጓደኞቼን አስቧል፣ ቤተሰቦቼን፣ ዘመዶቼን፣ አብረውኝ የሚጸልዩ የሚያገለግሉ ሰዎችን አስቧል። እኔን ግን ረስቶኛል የሚል
ብዙ ሰዎች ዘንድ ያለ ጥያቄ እንደሆነ እገምታለሁ። እንባዬ አልታበሰም፣ መከራዬ አልቀነሰም፣ እንደውም ጩኸቴ እየጨመረ ነው እየሄደ ያለው። እግዚአብሔርን እያገለገልኩት እየተከተልኩት እያመንኩት፣ ነገር ግን በብዙ ተግዳሮት ውስጥ ነው እያለፍኩ ያለሁት። እግዚአብሔር እንደረሳኝ ይሰማኛል። ይሄ በእጄ ይዤ የምትመለከቱት መጽሐፍ እግዚአብሔር ሰው የረሳበት መጽሐፍ ሳይሆን እግዚአብሔር ሰው ያሰበበት መጽሐፍ ነው። ይሄ መጽሐፍ እናንተ እጅ ላይ ያለው ይሄ ጥቁሩ መጽሐፍ፣ ይሄ የእግዚአብሔር ቃል ሰው የተረሳበት መጽሐፍ አይደለም። ሰው የሞተበት መጽሐፍ አይደለም። የሞተ የተነሳበት፣ የተረሳ የታሰበበት፣ የተበላሸ የተስተካከለበት። እዚህ መጽሐፍ ላይ ስታነቡ ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔር ወንዶችን ሴቶችን ሲያስብ፣ ካፈር ከትቢያ ሲያነሳ፣ ታሪካቸውን ሲቀይር የምታነቡበት መጽሐፍ ነው። በዚህ መጽሐፍ ውስጥ ያለ የእግዚአብሔር ቸርነት ዘንድሮ ወደ እናንተ ቤት ይመጣል። ትንቢታዊ ቃል ነው ማካፈላችሁ ዛሬ። በደንብ አድርጋችሁ አሜን እንድትሉ ፈልጋለሁ። ወዳጆች፣ በእግዚአብሔር መታሰብ ወደ እግዚአብሔር መሄድ ላቃተው የእግዚአብሔር መምጣት ነው። በእግዚአብሔር መታሰብ ታላቅ ነገር ነው እና ቀስ ብዬ ልንገራችሁ። በመግቢያ ላይ እንደነገርኳችሁ እግዚአብሔር ጓደኞቼን፣ ቤተሰቦቼን፣ ዘመዶቼን፣ አብረውኝ የተማሩ ብዙ ሰዎችን፣ አብረውኝ ያገለገሉ ሰዎችን አስበዋቸዋል። የኔ መከራ አልቀነሰም፣ እንደውም እንባዬ አልታበሰም፣ እንደውም ደግሞ ጩኸቴ አልቀነሰም፣ ከበፊት ይልቅ ነው ነገሬ እያላችሁ ያላችሁ ሰዎች እንደነገርኳችሁ ይሄ እግዚአብሔር ቃል እግዚአብሔር ሰውን የረሳበት መጽሐፍ አይደለም። እግዚአብሔር ሰውን ያሰበበት መጽሐፍ ነው። በመግቢያችን ላይ ያነበብነው የዚህ የዘፍጥረት መጽሐፍ ምዕራፍ 8 ቁጥር 1 የሚለው እንደዚህ ነው። እግዚአብሔርም ኖህን አሰበ። ኖህን ብቻ አይደለም አብረውት የነበሩትንም እንስሳት ሁሉ አሰበ። ከብዙ ቀን በኋላ በር ተዘግቷል፣ ብዙዎች ከህይወት ጎለዋል እና እግዚአብሔር አሰበ። ከዛ ማሰብ ሲጀምር የሆነው ነገር አንድ ነገር ነው። ውሃው መጉደል ጀመራል። ቀስ እያለ መጉደል ጀመራል። እግዚአብሔር አሰበ። ወዳጆቼ፣ እግዚአብሔር ሲያስባችሁ የዘመናት ጥያቄያችሁ ይመለሳል። ስለዚህ ያልኳችሁ ያለሁት እንደዚህ ነው። 1 ዓመት 2 ዓመት አይደለም፣ 10 15 25 ዓመት ያስቆጠረ ጥያቄያችሁ ማንም ቢያስባችሁ፣ ነገስታት ቢያስቧችሁ፣ ጓደኛ ቢያስባችሁ የማይመለስ እንቆቅልሽና ጥያቄያችሁ እግዚአብሔር ሲያስባችሁ ግን ስለሚመለስ በእግዚአብሔር መታሰብ የዘመን ቋጠሮን፣ የዘመን እንቆቅልሽን፣ የዘመን ችግርን ይፈታል። ስለዚህ ያልኳችሁ ያለሁት እንደዚህ እግዚአብሔር ያስብሃል ብዬ ስለ የዘመናት ጥያቄ ይመለሳል እያልኩ ነው። በእግዚአብሔር መታሰብ አድራሻ ይቀይራል። በእግዚአብሔር መታሰብ መታወቂያህን ይቀይረዋል። በእግዚአብሔር መታሰብ ታሪክህን ይቀይረዋል። በእግዚአብሔር መታሰብ ከዜሮ ወደ ሂሮ እንድትመጣ ያደርጋል። ታሪክህን ይቀይረዋል። ኢየሱስ ጌታ ነው። 3 ነገር ነው በኖህ ህይወት የምትመለከቱት። አንደኛ እግዚአብሔር አሰበው ይልና አንደኛ የሆነው ነገር ውሃው ጎደላል። እየጎደለ ሄዳል። ሁለተኛ ምልክት ሰጠው። እርግቧ የለመለመ ወይራ ይዛለት መጣች። ሶስተኛ ቃል ሰጠው። አሁን አንተና ልጆች ካንተ ጋር ያሉት ሁሉ ከመርከቢቷ ውጧል። መስኮት ከፈተለት፣ በር ከፈተለት፣ በአራራት ተራራ ላይ አቆመው። ስለዚህ ዛሬ ማለዳ እባርካችኋለሁ፣ በዚህ ቃል ላይ ሆኜ እጸልይላችኋለሁ። እግዚአብሔር ያስብሃል ብያለሁ። ሲያስብ የመጀመሪያው የሚሆነው ነገር ምን መሰለ? እንቅስቃሴን የገደበ ነገር ከዚህ በኋላ በኢየሱስም ይጎላል። በደም አሜን በል። በደም ይጎላል በጌታ በኢየሱስ። መከራ፣ ለቅሶ፣ ችግር፣ ፍርሃት፣ የትኛውም የከበበ ነገር እንዳትወጣ እንዳትገባ ያደረገ ነገር እየደረቀ እየጎደለ በጌታ በኢየሱስም ይሄዳል። እዚህ ድረስ የደረሰባችሁ ሰዎች ይሄ ከፊት ለፊታችሁ ያለው ሲዝን መከራ የሚጨምርበት ሲዝን አይደለም። እንባ የሚጨምርበት ሲዝን አይደለም። ይሄ ከፊት ለፊታችሁ ያለው ሲዝን ችግራችሁ የሚጨምርበት ሲዝን አይደለም። እየጎደለ መጽሐፍ እንደተናገረ ከ150 ቀን በኋላ ውሃው እየጎደለ ምድር ደረቀች እንደሚል ኖህ እንደገና መስኮት ከፍቶ እንደወጣ ያን ቃል ጋር ሆናችሁ አሜን ብላችሁ ውሰዱ። ይሄን የበረከት ቃል ውሰዱ። በጌታ በኢየሱስ ስም ያስጨነቃችሁ ነገር ይጎላል። በኢየሱስ ስም ይቀንሳል። ኢየሱስ ጌታ። ወዳጆቼ እግዚአብሔር ያስባል። እግዚአብሔር ሲያስባችሁ የምስጋና ርዕስ ያደርጋችኋል።
እስካሁን ድረስ የጸሎት ርዕስ ናችሁ። እስካሁን ድረስ የሆነ ርዕስ ናችሁ። እስካሁን ድረስ የችግር የጭንቀት ምናምን ርዕስ ናችሁ። እስካሁን ድረስ የጸሎት ርዕስ እየሰጣችሁ ሊሆን ይችላል። በዚህ ጉዳይ እያላችሁ አሁን ርዕሱ ይቀየርና እንደዚህ ይሆናል። በጌታ በኢየሱስ ስም ሰዎች እናንተን እግዚአብሔር ስላሰባችሁ ሰዎች ከዚህ በኋላ የሚያስቧችሁ በጥያቄ አይደለም፣ በምስጋና እግዚአብሔር የምስጋና ርዕስ ያደርጋችኋል። እግዚአብሔር አብርሃምን አስቦት የምስጋና ርዕስ እንዳደረገው አብርሃም ቤት ይስሐቅ እንደሳቀ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ እግዚአብሔር አምላክ የምስጋና ርዕስ ያደርጋችኋል። በኢየሱስም ያደርጋችኋል። ሪሲቭ ኢት ውሰዱ። በጌታ በኢየሱስም የምስጋና ርዕስ እግዚአብሔር ያደርጋችኋል። ማለት እግዚአብሔር ያስባል ማለት ሰው ያስባል እንደሚባለው መሰለ እንዴ? በእግዚአብሔር መታሰብና በሰው መታሰብ አንድ አይደለም። በሰው መታሰብ ወዳጄ ከሐሳብ አያልፉም። በሰው መታሰብ ሰው የሚያስብ በደረቁ ነው። እግዚአብሔር የሚያስብ በበረከቱ ነው። የሰማኝ ሰው ካለ አሜን ይባላል። ሰው እኮ የሆነ ቦታ ስትሄድ ወይ አሁን እያሰብኩ አሁን ስላንተ እያሰብኩ መጣ ይላል። ከዛ ሰላምታ ነው የሚሰጥ። ነገር ግን እግዚአብሔር ከዙፋኑ ከአርያም ሲያስብ በደረቁ አይደለም የሚያስብ፣ በበረከት ነው የሚያስብ፣ በልጅ ነው የሚያስብ፣ በሞገስ ነው የሚያስብ፣ በክብር ነው የሚያስብ። ደግሞ ስማ፣ እግዚአብሔር ለምሳሌ ልጅ ሞተብህ እንበል። ሲያስብ እግዚአብሔር እያረሳሳ አይደለም የሚያስብ፣ ሰጥቶ ነው የሚያስብ። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል አረለ ሔዋን ለልጇ ስም እንዳወጣች ሴት አለችው ተብሎ እንደተጻፈ እግዚአብሔር ያስብሃል ማለት ምትክ ይሰጥሃል፣ መከራን ያስረሳሃል። ኢየሱስ ጌታ እና እግዚአብሔር ሲያስብህ የምስጋና ርዕስ ያደርጋል። አሜን በል። በእግዚአብሔር መታሰብ አልቃሹን አጽናኝ ያደርገዋል። በእግዚአብሔር መታሰብ ተራውን ተራራ ነው የሚያደርገው ብዬ ጽፈን። ልክ ሰው በእግዚአብሔር ሲታሰብ ተራ የነበረ እዚህ ግባ ማትለው ሰው እንኳን እግዚአብሔር አስቦ ሰው እንኳን አስቦ ልዩነት ያመጣል። የእግዚአብሔር ማዳን፣ የእግዚአብሔር ማሰብ፣ የእግዚአብሔር ማዳን ነው። ዝም ብሎ ፕሮግራም መያዝ እንዳይመስላችሁ ወዳጆቼ። በእግዚአብሔር መታሰብ ምን ያደርጋል መሰላችሁ? አንደኛ የምስጋና ርዕስ ያደርጋችኋል። ሁለተኛው አድራሻችሁን ይቀይረዋል። ለ430 ምናምን ዓመት በባርነት በግብፅ የኖሩ ሰዎችን እግዚአብሔር አምላክ አሰባቸው። ጸሎታቸውን አሰበ። ወዳጆቼ እንዴት እግዚአብሔር እንደሚናገራችሁ ልንገራችሁ። ኢቭን የረሳችሁትን ጸሎት እንኳን አስታውሶ እግዚአብሔር ዘንድሮ ያስባችኋል። መቼና እንዴት እንደጸለያችሁ እንኳን የረሳችሁትን እውነቴን ነው የምነግራችሁ። እየተንገዳገዳችሁ የረሳችሁትን ያው የጸለያችሁትን እናንተ ጸለያችሁ የረሳችሁትን ያንን ጸሎታችሁን አስቦ እግዚአብሔር አምላክ ታውቃላችሁ። ብዙዎቻችን የምንበላው የረሳነውን የጸሎት ርዕስ ነው። ኢየሱስ ጌታ ነው። ባለማወቅ ወራት እንዴት እንደጸለይከው እንኳን እስከማታስታውስ ድረስ የጸለይከውን ጸሎት እግዚአብሔር ያስባልና ሰው እግዚአብሔር ሲያስበው አድራሻው ይቀየራል። እንዴት ብለህ ከጠየቀኝ በርጠሌሜዎስ የሚሉት ዕውሩ ሰው የትዝ ይላል። እግዚአብሔር አሰበው ወዳጄ፣ እግዚአብሔር አሰበው። ታሪኩን ብቻ አይደለም የቀየረለት፣ ለዘመናት የተቀመጠበትን ድንጋይ ሁሉ ነው ያስቀየረው። መልካም የሚባለው ደጅ ላይ የተቀመጠው ያ ሽባ ሰውዬ እግዚአብሔር ሲያስበው በእነ ጴጥሮስ በኩል ለዘመናት የሚያየው ግን የማይገባበት መቅደስ ነበረው። የዛን ቀን ግን ገባ፣ እየዘለለ ገባ። እውነቴን ነው የምነግርህ። እግዚአብሔር ያስባል ማለት እዛው ቦታ ለማስታወሻነት ያስቀምጣል ማለት አይደለም። በጌታ በኢየሱስ ስም ታሪክ አድራሻን ድራሽ አባትን ነው የሚቀይረው እግዚአብሔር። በጌታ ድራሽ አባት ራሱ ይባርከዋል በጌታ በኢየሱስ ስም። የመጀመሪያው እግዚአብሔር ሲያስብ የዘመን ጥያቄን ይመልሳል ብያል። የዘመን ችግርን ይፈታል ብያል። ሁለተኛው እግዚአብሔር ሲያስብ የሚሆነው ነገር እንደዚህ ነው። አድራሻህን ይቀይረዋል። በፈለጋችሁት መመዘኛ ንጉስ ለመሆን እረኝነት መስፈርት ሊሆን አይችልም። በእግዚአብሔር መታሰብ ነው እረኛውን ንጉስ የሚያደርገው። በእግዚአብሔር መታሰብ ብቻ ነው እረኛውን ንጉስ የሚያደርገው እንጂ ንጉስ ለመሆን ሲቪው እረኛ አይደለም። ንጉስ ለመሆን ሲቪው ሊደርሽፕ መማር ነው። ንጉስ ለመሆን ሲቪው ሌላ ነገር ነው። ሰው ግን እግዚአብሔር ሲያስበው ከእረኝነት መጥቶ የንጉስ ቅባት ይፈስበታል። ዛሬ አሜን ካላችሁ ለእናንተ ብቻ ሳይሆን ከዚህ በኋላ ለምትወልዷቸው ልጆች የገዢነትና የሞገስ ቅባት በኢየሱስ ስም ያገኛቸዋል። እግዚአብሔር እናንተና ልጆቻችሁን ያስባል።
ታሪካችሁን የሚቀይሩ ልጆች ይነሳሉ። ዳዊት እንደዚህ አለ፣ እናትና አባቴ ረሱኛል፣ እናትና አባቴ ረሱኛል። ነገር ግን ይገርማል። አየህ ሳሙኤል ሊቀባ ሲል ነው ይላል እግዚአብሔር። ሊቀባ ሲል ነው ይላል እግዚአብሔር። እናትና አባቱ የረሱት እኔ ግን የማውቀው እኔ ግን የማስታውሰው በምድረ በዳ ያለ ታማኝ የሆነ በሰው ነገር የማይደራደር ጥቂቱን ነገር የሚጠብቅ ነፍሱን አሳልፎ የሚሰጥ ዳዊት የሚባል አለ። መልካም ጨዛ ነው ያለው፣ ሜዳ ላይ ነው ያለው። ምድረ አስጠራው። በእግዚአብሔር መታሰብ ብቻ ነው አድራሻ የሚቀይረው። ከመንደር የሚያወጣ ከተራነት የሚያወጣ ከተገዥነት ወደ ገዥነት የሚያመጣ በሞገስ የሚያመላልስ በእግዚአብሔር መታሰብ ነው። እና መጽሐፍ እንደዚህ እግዚአብሔርም አለ ኖህን አሰበው። መርከቢቷ ፈጽማ ተዘግታለች፣ ውሃው ጨምሯል። እግዚአብሔር አሰበው 120 ዓመት እንጨት ይቀጠቅጥ የነበረ አምኖኝ እኔን ሰምቶ አቅሙን ጉልበቱን ኢኮኖሚውን የሰጠ እዚህ ውስጥ ፕሮግራም ያለበት ሰው አለ። እና ከገባ በኋላ ተዘግቶ እንደተዘጋ በታይቀርም ሰውየው በፕሮግራም ነው የገባው፣ በፕሮግራም ነው የሚወጣው። የሰማኝ ሰው ካለ እሱ ብቻ አይደለም የሚገርም እንደዚህ ያለ ይኸውልህ እግዚአብሔር ኖህን ሲያስበው ምልክት ሰጠው። እርግቧን ላካት። ከዛስ የለመለመ የወይራ ቅጠል ይዛለት መጣች አለ። ዛሬ አሜን የሚል ሰው ካለ ዘንድሮ በእግዚአብሔር እንደታሰብክ የሆነ ምልክት እጅ ይገባል። የሆነ ምልክት እጅ ይገባል። የሆነ ልምላሜ እጅ ይገባል። ወዳጆቼ የሰው ማሰብ ሐሳብ ብቻ ሆኖ ነው የሚቀረው። የእግዚአብሔር ማሰብ ማዳን ነው። የእግዚአብሔር ማሰብ ጣልቃ መግባት ነው። የእግዚአብሔር ማሰብ ነቀፌታን ማስወገድ ነው። የእግዚአብሔር ማሰብ መካንነትን ማስወገድ ነው። የሰው ማሰብ አይደለም የእግዚአብሔር ማሰብ። የሰው ማሰብ ከሐሳብ አያልፍም። የኢትዮጵያ ሕዝብ ስልክ እንጨት ሲተከል ቆሞ ያያል ማለት ይረዳሃል ማለት አይደለም። ኢትዮጵያ ውስጥ መኪና ሲገጭ ሰው ቆሞ ያያል ማለት ይረዳሃል ማለት አይደለም። እግዚአብሔር ያይሃል ማለት ግን ይረዳሃል ማለት። እግዚአብሔር ያይሃል ማለት ያነሳሃል ማለት። በጌታ በኢየሱስም ዘንድሮ እግዚአብሔር ያስባችኋል። ስማችሁን ከመዝገብ ውስጥ ያወጣዋል። መርዶክዮስን ባለቀ ሰዓት እንዳሰበው አዋጅ እንደገለበጠለት ልክ እንደዛ በጌታ በኢየሱስም ከተረሳችሁበት ቦታ ትታሰባላችሁ። እግዚአብሔርም ኖህን አሰበው። እግዚአብሔር እዚህ ቤት አንዲት እየጸለየች ያለች ፕሮግራም ያለባት የእግዚአብሔርን ጊዜ እየጠበቀች ያለች የእግዚአብሔርን ጊዜ እየጠበቀ ያለ አንድ ሰው መከራዬ መቼ ነው የሚቀንሰው እያለ ያለ እንባዬ መቼ ነው የሚታበሰው እያለ ያለ ሰው መቼ ነው እግዚአብሔር ሳራን እንዳሰበ እኔን የሚያስበው እያለ ያለ ሰው በዚህ ዓመት እግዚአብሔር ያስባቸዋል። በልጅ ያስባቸዋል። በልጅ ያስባቸዋል። በበረከት ያስባቸዋል። በሞገስ ያስባቸዋል። በቅባት ያስባቸዋል። መጽሐፍ ሲናገር እንደዚህ አለ፣ እግዚአብሔርም እንደተናገረው ሳራን አሰባት አለ። በጌታ በኢየሱስም እንደተናገራችሁ እግዚአብሔር ያስባችኋል። እንደሰማችሁት እግዚአብሔር ያስባችኋል። አንድ ጊዜ እንደገና አሜን የሚል ሰው ካለ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈ በጌታ በኢየሱስም እግዚአብሔር ያስባችኋል። ከማደሪያው ያስባችኋል። ከመንበሩ ያስባችኋል። በቃ ከዚህ በኋላ ረፍት ነው ለልጄ፣ ሳቅ ነው ለልጄ፣ ድል ነው ለልጄ፣ ኃይል ነው ለልጄ። አንደበታችሁን በምስጋና የምትከፍቱበት እግዚአብሔር እናንተን የሚያስብበት ዓመት ይሆናል። በኢየሱስ ስም ይሆናል። ኢየሱስ ጌታ አሜን።